Adwa en Shilala, Gutem, Fukara. Die zijn symbolische manier van presteren van je gevoel, van je emotie, van je tevredenheid en van alles. En daarom hebben wij een aantal mensen uit de Ethiopische gemeenschap, maar ook niet-Ethiopische gemeenschap gevraagd om vandaag een aantal poëzie, gedichten voor te dragen. En ook straks misschien ook iemand die spoken word doet. Maar voor nu wil ik Salomon. Ja, Salomon is daar. Hij gaat ons zijn poëzie voordragen. Het is wel goed om even kort te zeggen wie Salomon is misschien. Ik ken hem best lang. Ik woon zelf 30 jaar in Nederland. En ik ken hem al 20 jaar docent aan de school. Wat doe jij van docentschap? Welke docent doe je? English. Leraar Engels, docent Engels. Maar hij heeft vandaag zijn poëzie in het Amharisch. ብዙ ጊዜ ስለ ወንዶች ነው የሚጻፈው ብዙ ጊዜ ስለ ንጉሶች ነው የሚጻፈው እና እዚህ ጋር ጉግል ላይ የሞካከርኩት ነው ትልቁ ጻፊ ጳውሎስ ኞኞ ከሱም ላይ የሰበሰብኩት ነው ስለ ንግስት ጣይቱ ነበር ለብዙ ኢትዮጵያውያን ሴቶች ያልተሰጠ እድል ነበር ማንበብና መጻፍ በልጅነታቸው አማርኛና ግዕዝ ማንበብና መጻፍ ይችሉ ነበር በገናም ይጫወቱ ነበር በንግስትነታቸው ያልተለመደ ይሄ በማቾ ሶሳይቲ or other colleagues it's better to say in Ethiopian framework it's not normal to have an equal footing with the man. It is a macho, masculine, patriarchal society. But Taitu had an equal footing with her man, the king. She was playing a huge influential role, not only in decision making, not only other women, but also as a leader. It is in this Wuchale Treaty argument, she was the one who told the men in the room who were bullied and couldn't say anything. Menelik was precarious because of the circumstances. This danger was faced by Ethiopia. He was hesitating, dilly-dallying. But she came up and told the men, point blank, you stand up for your right, your dignity. You are men and women. It turned the historic event, it turned the history of Ethiopia, it turned the struggle for freedom, dignity, respect, and mutual benefit for other citizens of the world. So my small work is just not academically based, but it is in general perception of how she was, what she did, and what are the consequences of her actions. And now I move to my mother tongue, the vernacular. ምድሪቱ በነጠፈችበት ሳር ቅጠሉ በረገፈበት ከተራዊቱ በረሃብ በተቆላበት ከልሂቅ እስከ ደቂቅ እያንጋጠጠ ሰማይ ሰማያቱን በሚቃኝበት መስጊድ ቤተክርስቲያኑ ማንኛውም ቤተ እምነት በመላ በጸሎት በስግደት በተማጸነበት ነበር የአውሮፓው ጥልማሞት ክንፉን ይዘረጋባት የቅኝ ገዢ ዘንዶ በሀገር ላይ ዘመተባት ነበር የሞት አማልክቱ አግበስብሶ የመጣባት በውጫሌ ውል የቃላት ግርግር በአንቶሎኒ ዛቻ ስትፈተን ሀገር እምዬ ምኒልክ የድርቁን ጣጣ የቸነፈሩን ጦስ አጥነው ለሰላም ድል ለመስጠት አስበው በታላቋ ትልቋ ኢጣሊያ ዲስኩር ትግስታቸውን አሟጠው የሚወስኑትን መስመር ተጣልመው ነበር እቴጌይቱ ኮንታንቶሎኒና አዳሞቱን አፍሰሰው ወኔውንም ሰልበው ሁሉንም ቀዳደው አሁን እኔ ንስት ነኝ ጦርነት አልወድም ከልቂታው ድማ ሰብል አይሰበሰብም ግን
ግን ለአፍታም አትጠራጠር እመብርሃን አትለኝም ጊዮርጊስም አይለኝም የአገር ህዝብ ጸሎት አያሳፍረኝም ምቾት ድሎት በማስቀንጠር በሰማይ ጣራ ስር በማደር ነፃነት ማንነታችንን ለማስከበር እኛም ማልፈን ልጆቻችንን ለማኖር በወንድነት ቦታ እንገናኝ ግንባሬን አላጥፍም መመነኝ ስማኝማ ኮንታንቶሎኒ ለሀገር መውደድ ጸጋ ነው ለነፃነት መስዋዕትነት ጽድቅ ተንበርክኬ ከምኖር ቆሜ ማለፌን እመርጣለሁ እደግምልሃለሁ ከጦር ሜዳ አውድማ ሰብል አይሰብሰብ ነገር ግን ለሀገሬ ክብር ለህዝቤ አርነት ግንባሬን እሰጣለሁ በፈለከው ዕለት በመረጥከው ሜዳ እፋለምሃለሁ ኳቲትና ደብረ ኃይላት ስስ በለስ ቢቀና መረብን ተሻግሮ ሰራዊቱን አሰፈረ ቪቫ ኢታሊያ የአውሮፓን ሚዲያ ሞላ መድፍ መትረየሱን ያግበሰበሰ መቀሌ አምባላጌ ጣሊያን ደረሰ በደነበረች አህያ በአቅሉን የሳተው የጣሊያ ወታደር ያከፈከፈው ጥይት ያሳየው መደነባበር አብዝቶ አሳያት ጣይቱን ማንነቱን ራሷ ሰብስባ ራሷ አደራይታ ብትወድቅ አርባህን አወጣለሁ ብታልፍ ልጅህን አሳድጋለሁ በድል ስትመለስ ይሸልምሃለሁ ብላ የላከችው ጦር የውሃን ጉድጓድ ሲቆጣጠር ግዙፉ የአምባላጌ ምሽግ ተፈታ የኢጣሊያ ጦር ተረታ አድዋ ሄዶ ከተመ የጉራው ቀንዲል ከሰመ ምን ይልክን በቀፎ ከትቼ ወደ ሮም ልከዋለሁ ጄኔራል ባራቲየሪ ፉከራ አጋጠመው ደንቃራ ሆኖ ቀረ ጉራ የቴዲን ጉራ ብቻ ተሰብሰበ በለተ ጊዮርጊስ ምድር ሆነች ቁና ለታላቅነት ሲመጻደቅ በገናናነት ዝና የደጀን ጦሯን አሳልፋ የደከመውን ስታበረታ የነበረውን ስታረጋጋ የጠማውን ስታጠጣ የቆሰለውን ስትረዳ የጃንሆይን መመለስ ስትጠይቅ እስከ ጀንበር መጥለቅ ስትጠብቅ አዎ ሰው ስሙን ይሆናል በጣይቱ በፀሐይቱ አይተናል ሀገሬን አፍኗት የነበረው ጨለማ ፀሐይ እንደጎበኘው ጤዛ በፀሐይቱ ብጡል ተገፈፈ የኢትዮጵያ ዝና ገነነ ስሟ ባለም ተለፈፈ ባለቀፎ ባራቲየሪ ጦልን ጥሎ ፈረጠጠ ኩርኩባሻ ታምሬ ማማቲዮ ፍራንቼስኮ ዳቦር ሜዳን ጣለ እንዳ ኪዳነ ምሕረት ማርያም ሸዊቶ ሸለቆ በሳቮዩ ጀነራልና በሰራዊቱ ደም ተጥለቅልቆ ሜጀር ጀነራል ኤድዋርድ አርሞንዲ አድዋ ቀጠፈችው የሳብዲሊያኑን አፈር ነፈገችው እብሪት ወልዶ ውርደት ለህዝብና ለሐዘን ለሀገርም ህፍረት ከጁሴፔ ኤሌና ጋር ባራቲየሪ አቋረጠ ከአድዋ አዲግራት ፈረጠጠ አዲ ቀይ ሰገነቲ አስመራ አፈር በላ ያ ሁሉ ጉራ ማቲዮ ፍራንቼስኮ አልበርቲኒ እጆቹን ሰቀለ ታላቋ ሮም ውስጥ ግን አልነበረም አዲስ አበባ ተጠለለ ንጉስ በሰራዊቱ ብዛት አይደለም በመሳሪያ ጋጋታ ግን የለም አመሰግናለሁ አመሰግናለሁ እናመሰግናለን